በምጥ መውለድ የምትፈልጊ ከሆነ አቀማመጥሽ ቢሮ 24 ሰዓት የምትይ ከሆነ አቀማመጥሽን መቀየር መቻል አለብሽ። ምክንያቱም ከ32ኛ ሳምንት ጀምሮ ሰርቪክስሽ እንዲላላ የምትፈልጊ ከሆነ ደረቅ ነገር ላይ መቀመጥ ማቆም አለብሽ። ስለዚህ ቀጥታ ወደ ምን ላይ ነው የምትቀመጪው? በርዝ ቦል ላይ መቀመጥ አለብሽ። ከፈለግሽ በርዝ ቦልሽን ገዝተሽ ሂጂና ወገብሽን ሊያምሽ ይችላል። ወገብሽን ሲያምሽ ትቀይሪያለሽ። ረጅም ሰዓትሽን ግን እዚህ በርዝ ቦል ላይ መቀመጥ መቻል አለብሽ ማለት። ይህ ኳስ ብዙ ፋይዳዎች አሉት። ስለዚህ በዚህ ኳስ ምን አይነት ኤክሰርሳይዝ መስራት አለብን ካላችሁኝ ባውንሲንግ ራሱ በጣም ደስ ይላል ባይዘዌ። ስለዚህ ዝም ብላችሁ እዚህ ጋር እስኪ ዘለል ዘለል ትላላችሁ ማለት ነው። ስለዚህ ዘለል ዘለል እንላለን። ሌላው ምንድነው የምናደርገው? ካውካት መስራት እንችላለን። እዚሁ ጋር እንዲህ እያልን ካው ሚያው ማለት ትችላላችሁ። ካውካት ትሰራላችሁ። ከዛ በኋላ ወደ ጎንና ወደ ጎን፣ ወደ ቀኝና ወደ ግራ ፔልቪክ ኢንሌታችንን የፔልቪክ መግቢያችንን እንከፍታለን ማለት ነው። ከዛ በኋላ ወደፊት ወደ ኋላ፣ ከዛ በኋላ ደግሞ ክብ እንሰራለን ማለት ነው። ወደ ቀኝ ክብ በትልቁ እንሰራለን። ከዛ በኋላ ወደ ግራ ክብ በደንብ ከብለል እያልን እንሰራለን። ከዛ በኋላ ምንድነው የምናደርገው? 8 ቁጥርን መስራት እንችላለን። በዳልሽ 8 ቁጥር ትሰሪያለሽ ማለት ነው። 8 ቁጥርን ፊገር 8ን እንሰራለን ማለት ነው። ከዚህ በተጨማሪ የተለያዩ ኤክሰርሳይሶችን መስራት ትችላላችሁ። በበርዝ ቦል በተለያዩ ፖዚሽን መውለድ የምትፈልጊ ከሆነ እስከዛሬ ድረስ የት ልውለድ የት እንውለድ ብላችሁ ትጠይቁኛላችሁ። ዛሬ ይዤላችሁ መጥቻለሁኝ። እንግዲህ አንቀጸ ብርሃን ሆስፒታል ተመራጭ ሆስፒታል። በምጥ መውለድ ነው የሚፈልገው፣ ለዛውም በምቾት ዝም ብሎ ይሄ በሚያሰቃይ በጣም በምቾት ሪላክስ በምታደርጊበት ኦክሲቶሲን ሆርሞንሽን በማያቋርጥ በማይገታ መልኩ መውለድ የምትፈልጊ ከሆነ ይኸው አንቀጸ ብርሃን ሆስፒታል ይዤላችሁ መጥቻለሁ።